የአማራ ህዝብን አንገት ለማስደፋት ያለውን ኃይል ከነሙሉ ትጥቁ ይዞ ወደ ጎጃም የገባው የአገዛዙ ጦር ትናንትን ጀምሮ ዛሬ አዳሩን በበርካታ ወደ ግንባሮች ከባድ ሰብአዊና ቁሳዊ ኪሳራ ያጋጠመው ሲሆን ጀግናው የፋኖ ኃይል ባደረገው መልሶ ማጥቃት በ11 ወደ ግንባሮች ድል መቀዳጀቱን አስታውቋል። በዚሁ በጎጃም ቀጠናም አዳሩን ስለተደረጉ ልዩ ልዩ ኦፕሬሽኖችም መረጃዎችን አሰባስበናል። በስፋት የምታደምጧቸው ይሆናል። አገዛዙ አዲስ በጀመረው ዘመቻም ታጣቂ ኃይሉን ከቦታ ቦታ እያቀያየረ ሲሆን ዛሬ ዕለት ከ6 ሰዓት ጀምሮ በሸዋሮቢትና አካባቢ ላይ የነበረውን ሰራዊት በ16 ሰዓታት ተሽከርካሪ 9 ወታደራዊ መኪና በ4 ኦራል 3 ፓትሮል እንዲሁም 6 አይሱዙ ላይ በመጫን በ2 ዙ 23 በማጀብ ካምፕ በማስወጣት ወደ ደብረ ብርሃን ማጓጓዙን የዓይን እማኞች ሲገልጹ በሸዋ ቀጠና የሚንቀሳቀሰው የፋኖ ኃይል በተለይም ዛሬ የሚደረገውን የድጋፍ ሰልፍ ሲያስተባብሩ በነበሩ ዋና ዋና የብልጽግና አመራሮች ላይ እርምጃ መውሰዱን አስታውቋል። ተጨማሪ መረጃ አለን። ከባድ የመኪና አደጋ የደረሰባቸው ሚኒስትር ለ6 ቀን በጽኑ ሕሙማን ክፍል ውስጥ መሆናቸው ሲነገር አስተዳደሩን በወጣ መረጃ መሰረትም ሚኒስትሩ እንዳልቻሉ ነው ከሆስፒታል የተሰማው። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ታደምጡታላችሁ። በቆይታችንም ቀደም ሲል ባርቱ ያስደመጥናችሁ ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። ከባድ የመኪና አደጋ የደረሰባቸው ሚኒስትር ለ6 ቀን በጽኑ ሕሙማን ክፍል ውስጥ መሆናቸው ተሰምቷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘም ላለፉት 7-6 ቀኖች በኢትዮጵያ ጠቢብ ሆስፒታል በጽኑ ሕሙማን ክፍል ውስጥ የሕክምና ክትትል የተደረገላቸው መሆኑን ዋዜማ ዘግባለች። እንደ ዋዜማ ዘገባ ከሆነም ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩም መታመኑን ጠቁሟል። ሚኒስትሩ አደጋው የደረሰባቸው ባለፈው ሳምንት እሁድ ሰኔ 15 ቀን 2017 ዓ.ም ለሰኞ አጥቢያ ሌሊት 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩ የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነም ምንጮች ነግረውኛል ስትል ዋዜማ ሬዲዮ ዘግባለች። በግጭቱ ሚኒስትሩ እስካሁን በእጃቸው በእግራቸውና በደረቶቻቸው ላይ ከባድ ጉዳት እንዳገኛቸው ተቆመ ሲሆን ሚኒስትሩን ከአደጋው ስፍራ ወደ ሆስፒታል ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪ ውስጥ ሲያወጧቸው የተሻለ ሕክምና ያገኙባቸዋል ወዳሏቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛም የመንግስት ባለስልጣን መሆናቸውን ባይዘነጉትም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ጨምረው ነግረውኛል ብለዋል ዘገባው። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙትም ለመደበቅና የተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበርም የመረጃ ምንጮች አውስተዋል ብለዋል። ይሁንና ከነዳጅ ጉዳይ ጋር ለተያዘ ስብሰባም ጠቅላይ ሚኒስትሩ በፈለጓቸው ስለ አደጋው በመስማታቸው ምትካቸውን አደም ፋራ ልከው አስጠይቋቸዋል ስለመባሉም ተሰምቷል። ከዚህ በኋላም እንደታሰበው ለሕክምናው ሌላ ሀገር ይላኩ እንደሆነም ለማረጋገጥ ግን አልተቻለም ስትል የዘገበችው ዋዜማ ሬዲዮ ነች። የአማራ ህዝብን ለመጨፍጨፍ ያለውን ኃይል ከነሙሉ ትጥቁ ይዞ ወደ ጎጃም የገባው የብልጽግናው አገዛዝ ትናንትን ጀምሮ ዛሬ አዳሩን በበርካታ ወደ ግንባሮች ከባድ ሰብአዊና ቁሳዊ ኪሳራ ያጋጠመው ሲሆን ጀግናው የፋኖ ኃይልን ባደረሰው መልሶ ማጥቃት በ11 ወደ ግንባሮች ድል መቀዳጀቱን አስታውቋል። በዚህ ወደ ውጊያ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ በረቡ ገቢያም በአረፋ ደብተራ ጠላትን ሲቆሎ የዋለ ሲሆን አቅሌና ካንቺቸል በተባሉ ሁለት ቦታዎች ላይ የአማራ ፋኖ በጎጃም ኮማንዶ ክፍለ ጦርና የሁለተኛ ተፈራ ዳምጤ ክፍለ ጦር ኮማንዶ ዩኒት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውም ታውቋል። በአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና አረንዛው ጎንቻ ብርጌድ ባደረጉት ማጥቃት ጎንቻም፣ አረብ ገበያ፣ ፈለገ ብርሃን፣ ደብረ ወርቅ፣ ጠልማ፣ ድንጅሚት፣ መጣያ በተባሉ ቦታዎች ላይ ድል የብልጽግና ጦር ከባድ ጉዳትን እንዲያስተናግድ ማስገደዳቸውን ያስታወቁትም በጠላት ላይ በደረሰ ጠቅላላ ኪሳራም የአማራ ፋኖ በጎጃም 9ኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድና አረንዛው ጎንቻ ብርጌድ በጋራ በመሆን መጣያ በተባለ ቦታና በፈለገ ከተማ ሙሉ ከባ በማድረግ በከተማ አስገራሚ ድል ማስመዝገባቸውም ታውቋል። በዚህ ጥቃት ፖሊስ ጣቢያውና በከተማ ውስጥ ያሉ አስተዳደር ቢሮዎችን ለሰዓታት ተቆጣጥረው የቆዩ ሲሆን ዛሬ አዳሩን መልቀቃቸውንም የዓይን እማኞች ገልጸዋል። ፋኖች በፖሊስ ጣቢያው ውስጥ በግፍ የተሰበሰቡ ለጉቦ መቀበያ የታሰሩ በርካታ እስረኞችን በማስፈታት በተቋሙና በተለያዩ ምሽጎች በርካታ ተኳሽና የተለያዩ የወታደር አልባሳት ጫማና ብርድ ልብስን ጨምሮ ገቢ ማድረጋቸውንም የመረጃ ምንጮቹ አክለው ገልጸዋል። እንደ ምንጮች ገለጻ ከሆነም ሙሉቀን ሸፈሬ የተባለ ግለሰብ ከዚህ ቀደም ከተማ ፋኖ በነበረበት ሰዓት ፋኖን ያለ ለጠላት መረጃ ሲሰጥ የነበረና ጠላት ሲገባ ይሄ የፋኖ ደጋፊ ነው በማለት ሲያስገርፍና ሲያሳስር የቆየም ለዚህ ታማኝነቱም ያገዙ ስርዓት የከተማ አስተዳደር አድርጎ የሾመው የዘመኑ ባንዳ ላይ ፋኖዎች በሌሊት መኖሪያ ቤቱና የንግድ ቦታው ላይ የቦምብ ጥቃት ማድረሳቸውም ታውቋል። ከዚህ በተጨማሪ ከስርዓቱ ጋር ሲሰሩ የነበሩ መረጃ ሰጪዎችን በቁጥር ስር በመዋል መጣያ በተባለ ቦታ ከቀናት በፊት 3 ንጹሃንን በግል ጸብ ፋኖ ናችሁ ብሎ ባስገደለም መረጃና አስተኳሽ የሆነውን ግለሰብ በቁጥር ስር በመዋል እንዲሁም አቶ ምናልካቸው መንግስቱ የተባለውን ባንዳ ደግሞ ወደ ላይኛው መሸኘታቸውም ታውቋል። ከተሞችን ተቆጣጥሮ የዋለው ፋኖ በፈለገ ከተማ ዲሽቃዎችና ብሬኖችን
ወታደሮችን መሀል አደባባይ ሲያስቀባጥሯቸው ውለዋል ያሉን የአካባቢው መረጃ ምንጫችን ይህን ተከትሎ የጠላት ድሽቃ ተኳሽን ጨምሮ ከ25 በላይ ታፍሰው የመጡ የብርሃኑ ጁላ ልጆች የረገፉ ሲሆን በርካታ ፖሊስና ሚሊሻ ሙትና ቁስለኛ መደረጉንም ገልጸዋል። በጦር ጥበቶች የሚመራውና በቅርቡ ተወርዋሪ ኮማንዶ አሰልጥኖ ያስመረቀው አሮንዘው ጎንቻ ብርጌድ ሻለቃ 2 በፈለገ 2 አስካት ላይ ድሽቃ ጥይትና በርካታ ሬሽን ማርክ ይዋል ሲሆን የብርጌዱ ሌላኛው ሻለቃ 1 አረብ ገበያ በተባለ ቦታ ሙሉ ከባብ በማድረግ አንድ ጋንታ መሪን ጨምሮ 7 የስርዓቱ ወታደሮችን ወደ ላይኛው በመሸኘት ሙትና ቁስለኛ በማድረግ ታሪክ ሰርተዋል ነው የተባለው። አራስማ የነበሩ የአሮንዘው ጎንቻ ብርጌድ አንድ ሻምበል በግንደወይን ከተማ በመግባት ቴክኒክ ውስጥ ተዘናግቶ የነበረውን ያገዙትን ሰራዊት ከሰዓት በኋላ በተሰራ ኦፕሬሽን ሲያስጨንቁት አምሽቷል የተባለ ሲሆን ነበልባሎቹ የሶማ ብርጌድ አመራሮች ዘመቻውን ፋኖ ይከበር ኃይሉን ጨምሮ የሰዓቱ ሀሩር የሆኑት የናች ሻለቃ በፈለገ ከተማ በ3 አቅጣጫ በመግባት ላስጨራሽ ውጊያ በማድረግ ያገዙት ኃይል ላይ የሰውና የቁስ ጉዳት ያደረሱ ሲሆን ከ250 በላይ ድሽቃና 640 የክላሽ ተተኳሽ አፍርካሽና በርካታ ሬሽና አልባሳት መማረክ መቻሉን ተሰምቷል። 8ኛ ክፍለ ጦርና 9ኛ ክፍለ ጦር ጫና ያለው ሻለቃና ገደብ ሻለቃ ጠልማ ድንጅሜት በተባሉ ቦታዎች ላይ ውጊያ በመክፈት ጠላትን አስፈርጠው ደብሮ ከተማ በመግባት ወርቆ ማደ የነበረውን ጠላት ነብሮቹ መውጫ ሲያሰጡት ምሽጉን ለቆ ጠባቤት ሚካኤል ወደ ተባለ ቦታ መሽቶን የተነገረው ስርዓት ጠባቂ ሚሊሻና አመራር እንዲሁም ያገዙ ወታደሮች ተጠራርገው መድኃኔዓለም ቤተክርስቲያን ላይ ፋኖ አይተኩስም በሚል መደበቂያና ምሽግ አድርገው የዛሬን አውጣን ሲሉ ማምሽታቸውን የገለጸው የብርጌዱ ህዝብ ግንኙነት ሁለቱም ክፍለ ጦሮች የጦር ጠበብት በሆኑ ወታደራዊ አዛዦችና የዘመቻ መሪዎች አስደናቂ ጀብድ ሲፈጽሙ ከተማን በፈለጉ ሰዓት መያዝና መቆጣጠር እንደሚችሉ ያሳዩበት ተጋድሎ ነበር ሲልም የክፍለ ጦሮቹ ቃል አቀባዩ ገልጿል። በሌላ መረጃችን አገዛዙ አዲስ በጀመረው ዘመቻ ታጣቂ ኃይሉን ከቦታ ቦታ እያቀያየረ ሲሆን ዛሬ ዕለት ከ6 ሰዓት ጀምሮ በሸዋሮቢትና አካባቢ ላይ የነበረውን ሰራዊት በ16 ሰዓታት ተሽከርካሪ 9 ወታደራዊ መኪና በ4 ቶላል 3 ፓትሮል እንዲሁም 6 አሲዩዝ ላይ በመጫን በ2 ዙ 23 በማጀብ ካምፕ በማስወጣት ወደ ደብረ ብርሃን ማጓጓዙን የዓይን እማኞች ገልጸዋል። በዚህ ትክም ከተለያዩ ቦታዎች ሌላ ኃይል ወደ ከተማ እያጓጓዘ መሆኑ ተመላክቷል። በሌላ በኩል ደሴ ከተማ መሸጎ የሚገኘው የብልጽግና አድማ ብተናም በሌት ለማንቀሳቀስ ተሽከርካሪዎች ስለመደባቸውን የተገለጸው ወዴት እንደሚሄዱ አይታወቅም ያሉን የመረጃ ምንጮቹም ተሽከርካሪዎቹ የአድማ ብተና አባላቱን በሌሊት ጨለማን ተገን በማድረግ ለመጫን ስምሪት ተሰጥቷቸው ወደ ቦታው እንዳቀኑ አስታውቀዋል። የአማራ ፋኖ ብሔራዊ ኃይል የነበልባሉ ወገረመው ወንዳውቅ ብርጌድ በጎጃም ቀጠና የብልጽግና ዙፋን አስጠባቂ ሰራዊት በቋሪት ወረዳ ገበዘ ማርያም ከተማን ለመያዝ ቢንቀሳቀስም ህልሙን ሳይሆን ቀርቷል ሲሉ ገልጸዋል። በቋሪት ወረዳ ንዑስ ከተማ በሆነችው በገነት አቦ ከተማ ከገባ በኋላ የፋኖን በትር መቋቋም ሳያቅተውና የነበልባሉ ገረመው ወንዳውቅ ብርጌድ የሜካናይዝ ጦር ከባድ መሳሪያ እንዳያገኘው አቦ ቤተክርስቲያን ዙሪያ ምሽግ በመስራት መደበቂያ አድርጎ ከቆየ በኋላ ትላንት ጠዋት ከመሸገበት ወጥቶ የወረዳዋን ዋና ከተማ ለመያዝ ቢሞክርም ከተማን የፋኖ ኃይሎች ተቆጣጥረው መልሰውታል ተብሏል። ይህ በእንዲህ እንዳለ ብልጽግና በአማራ ክልል በበርካታ አካባቢዎች እየደገፉኝ ሰልፍ እያስገደደ መሆኑ ሲጠቆም ፋኖ አገዛዙን ደግፈው ወጥተው ጥቃት ለሚደርስባቸው አካላትም ኃላፊነት እንደማይወስድ አስታውቋል። ያገዙ ካድሬዎች ማህበረሰቡ እንዲወጣም በየቀጠናቸው ትናንት ሲንቀሳቀሱ ውለዋል የተባሉ ሲሆን በሁሉም አቅጣጫ የሚንቀሳቀሱ የፋኖ ኃይሎች በብልጽግና ሰልፍ ላይ ኦፕሬሽን እንደሚሰሩ በመግለጽ ማህበረሰቡ በሰልፉ ላይ ባለመገኘት ቤት የመዋል አድማ እንዲያደርግም ጠይቀዋል። ሰልፉን የሚያስተባብሩ የሚሊሻ ኃይሎች በራሳቸው ላይ የፈረዱ ናቸው ሲልም ነው ፋኖ የገለጸው። ከዚህ ጋር በተያያዘም የአገዛዙን የድጋፍ ሰልፍ ለማስተባበር ትምህርት የወጡ የአድማ ብተና የሚሊሻ አባላት በፋኖ ኃይል እርምጃ ተወስዶባቸው አድሯል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽን ቡድን በሸዋሮቢት ከተማ ፖሊስ ጽሕፈት ቤትና በቃት ወረዳ አስተዳደር ግቢ የተጠና እርምጃ መውሰዱን ሲያስታውቅ ህዝብን ሲያማርሩ የነበሩና ለብልጽግናው ሰልፍ ቤት ለቤት በመዞር ህዝቡን ሲያስፈራሩ፣ ሲያስለቅሱ፣ ሲቀሰቅሱ የነበሩ የስራ ተላላኪዎች በሰበሰቡበት በተወሰደ ድንገተኛ ጥቃት ከ10 በላይ ሚሊሻና የጸጥታ መዋቅር አመራሮች ተሰናብተዋል የተባሉም ፋኖ ከዚህ ጋር ተያዙ እዙ ያስቀመጠውን ክልከላ ጥሶ በየትኛውም ከተማ ራቱ ለጠራው የድጋፍ ሰልፍ የሚገኝ ማንኛውም አካል ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽን ቡድን በሁሉም የሸዋ ጠቅላይ ግዛት ከተሞችና የጠላት ወታደራዊ ካምፖች ላይ ጥቃት ስለሚሰነዝር ሲቪል ሰርቫንቱና ነጋዴውና ቀሪው የማህበረሰብ ክፍል ራሱን ከካድሬዎችና ከወታደራዊ ካምፖች እንዲያደርግ ጥብቅ መልእክትም አስተላልፏል። ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በቸር ቆዩኝ።